አልተወንም። መዝሙር 71 ላይ ዳዊት ነው የሚዘምረው። ይህ መዝሙር ወደ 24 ቁጥሮች አሉት። ቁጥር 11 ላይ ያለው ቃል ቁጥር 10 እና 11 ላይ ያለው ቃል በጣም የሚገርም ነው። እንደዚህ ይላል፣ ጠላቶቼ በላይ ተናግረዋል፣ ነፍሴን የሚሿት በአንድነት ተማክረዋል። እንዲህም አሉ፣ እግዚአብሔር ትቶታል፣ የሚያድነው የለምና ተከትላችሁ ያዙት። ኢየሱስ ጌታ። ጠላቶች እንዳሉት ዳዊት ይናገር። ጠላቶች አሉብኝ ይላል። ምን አለብኝ? ከዳዊት የምንማረውን እንማራለን። መልእክቱ ዘመን ዘለለም። ኢየሱስ ጌታ ነው። የእግዚአብሔር ቃል ለዘላለም ምንም አይደለም፣ የማይሻል ነው። ስለዚህ በዚህ ውስጥ የእግዚአብሔርን ትምህርት እንወስዳለን። ዳዊት እንደዚህ ይላል፣ ጠላቶች አሉብኝ ይላል እና ጠላቶች አሉብኝ፣ ወዳጆች ያለኝ ምን አለኝ ይላል ዳዊት። ጠላት አለኝ። እንደዛ ናችሁ እናንተ? ወዳጆች ያለን አይደል? ሁሉ እንዲሳካለት ሁሉ በተሳካለ የሚል ያለ ወይስ እንዳይሳካ ሊጥለን የሚጠልፈናል? አይታችሁ እኛ ዳዊትን የሚያመሳስለን ነገር አለ። እሱ ጠላቶች አሉበት፣ እኛ ምን አለብን? ጠላቶች አሉብን። እኛ ጥሶ ለማምለጥ አይደል? እኛ አሸንፎ ድል ነስቶ ለመሄድ እንፈልጋለን። ጠላቶቻችን ግን ይሄን እኛ አይፈልጉም። ለዛ ነው የምኞታችንን ማናገኘው። ምን ስላለብን? ውጊያ ስላለብን። እኛ ብቻ አለን ደግሞ በጣም የተቀቡ ምንላቸው እና ሐዋርያ ቅዱስ ጳውሎስ ራሱ ሴጣን ምን አለኝ ብሏል? አዘገየ። ስለዚህ ጠላቶች አሉባቸው። መጽሐፍ ቅዱሳችን ከሚያስተምረው አንዱ ነገር ምን አለብን? ገና ከዘፍጥረት ጠላት አለህ ብሎ ነው የሚያስተምረው። ጌታ ሲመጣ ዘፍጥረት 3 ላይ ምዕራፍ 2 ላይ ደግሞ አዳም ሲነግረው ኤደንህን ምን በል ያለው? ጠብቅ። እንዴ እኔና የማን ያለ ነው? ከምን ይጠበቃል? የሰጠኝ እነዚህ አራዊቶች በሙሉ በስማቸው መጣራቸው ናቸው። ናስ ነው የሚመጣ አይደል? አዋፈቱ ናስ ነው የሚመጣ የሚታዘዝ ነው። ከምን ጠብቀዋል? እግዚአብሔር እያስተማረ ያለው ለአዳም ምን እያለው ነው? ጠላት አለ። የእግዚአብሔር መንግስት ጠላት የኛ ምንድን ነው? ጠላት። ጠላቶች ምንድን ነው? ዳዊትን እነዚህ ጠላቶች አርግ የሚሉት ነው። ምን አርግ ይሉታል? ዳዊትን ጠላቶች አሉብኝ አለ። እኔ ጠላቶች አርፍ የሚቀመጡ አሉ። አንድ ነገር ይነግሩኛል። ምን ብለው ነው የሚነግሩኝ? እግዚአብሔር ምን ብሎታል? ትቶታል። ይገርማል። ውጊያቸው መንፈሳዊ ነው ማለት ነው። ለዚህ ጠላቶች ውጊያቸው አንድ ነገር ነው። እኔና እግዚአብሔር ያለንን ግንኙነት ምን ማለት ነው? መቁረጥ ነው ሀሳባቸው። እና እነዚህ አድበተው እኔ ጋር መጥተው እንደዚህ ይነግሩኛል። ዙሪያ ያሉ ሰዎችም ይናገራሉ። ይሁን ነገር ለዳይ እግዚአብሔር ብሎታል፣ ትቶታል ይላሉ። እግዚአብሔር ትቶኛል እንዲል፣ እግዚአብሔር ረስቶኛል እንዲል እና ጠላቶቼ አንድ ወሬ ያላቸው ተሰብስበው ኮፊ እየጠጡ ሬስቶራንት ቁጭ ብለው አንድ ነገር ያወራሉ። ኦ ዳዊት ያገለግል ነበር፣ አሁን ግን እግዚአብሔር ብሎታል፣ ትቶታል። ዳዊት የጌታን ስም ጠርቶ አይደለም እዛ ላይ ያልደረሰ አዲስ ኪዳን ላይ በኢየሱስ ስም ውጣ ብሎ አጋንንት ለማስወጣት ገና ምን አላለም? ዘመኑ ገና አልተገለጠም። ኢየሱስ ከሴት ገና ምን አላለም? አልተወለደም። ግን የጌታን ስም በገና ሲደረድር ሲጠራ የእግዚአብሔርን ስም አጋንንት ምን ነበር? ከሰው ይወጣ ነበር፣ መንፈስ ያባር ነበር። ይገርማል። እና እንደዛ መንፈስ የሚያባር ሰውዬ ከንጉሥ ላይ